አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ መላ ኢትዮጵያውያን በሙሉ። እንግዲህ ዛሬ የምሰራላችሁ ቁርስ ፈጣይር መተለስ ነው። ያው እንግዲህ ሊጤ አጂናዬን የሰራሁት ያው እንግዲህ አንድ የቢት ኩዌቲ ባለ 3 ወር ነው ማለት ነው። ሙሉውን ነው ያጀንኩት። አሻው ኩርሱንም ፈጣይር መተለስ በየአይነቱ ስለምቆራርጥ ለዛ ነው በርከት አድርጌ ያቦካሁት ማለት ነው። እና ፈጣይሬን የጨመርኩት እንግዲህ ያው 2 ማንኪያ ካሜራ ስኳር፣ 2 ማንኪያ ሚልህ፣ 1 ማንኪያ አድርጌያለሁ። ከዛ ቤኪንግ ፓውደር 1 ማንኪያ፣ ቫኒሊያ በትንሿ ማንኪያ ሙሉውን አድርጌ ዘይት፣ እንቁላል ከፈለጋችሁ እንቁላል ጨምሩበት። ሀሊብ ኒዶ እንደዚሁ ሀሊብ ኒዶ ዱቄት ካላችሁ 3 ማንኪያ ጨምሩበት። ሀሊብ ኒዶ ካላችሁ ደግሞ ወተት ካለ ሀሊብ መራኤ ጨምሩበት እና ከዛ ትንሽ ዘይት አርጌ በደንብ አርጌ አቦካዋለሁ ማለት ለብ ባለ ውሃ አርጌ ያው እንዳይቀጥንም እንዳይወፍርም እንዳይደብቅም አርጌ ላላ አርጌ አቦካዋለሁ ማለት ነው። ሊጡን ስዘረጋም ሆነ እንዳያስቸግረኝ ከቀጠነ ያው እንትኑን መዘርጋት አትችሉም ጣውላው ላይ ማለት ነው። እየተላከከ ይበጠበጣል። እንደዚህ መካከለኛ ሲሆን ግን ዱቄት ነስነስ እያደረጋችሁ ከላዩ ላይ ዱቄት በደንብ እየቦነነ ትንሽ አይዝባችሁም እና አይከተላችሁም እንትኑ ጋራ ለመዘርጋት ይመቻል። እና እንደዛ አድርጌ እሰራለሁ ማለት ነው። አንዳንዴ የ6 ጾም እንግዲህ የፈጠርንበት ነው ዛሬ ይመስላል ማለት ነው። እና ሀገራችን ምን ያለ አድርግልን በየቦታው ፍልስጤኖችንም አላህ ከጦርነት በላላ ያውጣቸው። ዱዓ አድርጉላቸው። ሁሉም የሰማችሁ በሙሉ ይሄንን መልእክት አላህ ከዚህ ስቃይና መከራ ያውጣቸው። ለስንት ዓመት ሙሉ እኛ እንግዲህ ከተፈጠርን አንስቶ አሁን ድረስ ያው ከዛም በፊት በጦርነት ቀጠና እንደሚሰቃዩ ነው የሚታወቀው። አላህ ነፍሩን ያውርድላቸው።